ዛሬ እዚህ በዚህ በጭሮ ወረዳ ነው የምንገኘው። እጅግ በጣም አስገራሚ ነው። ይሄ ተራራ ገላጣ የሆነ ተራራ፣ የተራቆተ ተራራ፣ ጎርፍ የሚያጠቃው ምንም ማብቀል የማይችል ድንጋይ የሆነው የሰው ልጅ ይህንን ቆፍሮ ድንጋዩን ካብ ሰርቶ ፍራፍሬ ለመትከል ሌላ ነገር ለመትከል የሚበላ ለከብት መኖ የሚሆን ነገር ለመትከል መስራታቸው የነዚህ ሰዎች እጅ የተባረከ ይሁን። እኔ ተገርሚያለሁ፣ ተደንቄያለሁ። እንደ ሀገር ላልከው በሀገር ደረጃ በዚህ ዓመት 2.2 ሚሊዮን ሄክታር እንደዚህ ገላጣ ተፋሰሶችን በአካላዊ የአፈርና ውሃ ጥበቃ ስራ ለመሸፈን እቅድ ተጥሎ እየተሰራ ነው። ከዚህ ውስጥ ወደ 1.7 ሚሊዮን ሄክታር ኦሮሚያ ውስጥ ይገኛል። 1.7 ሚሊዮን ሄክታር ኦሮሚያ ውስጥ ይገኛል። በርካታ ተፋሰሶች ደግሞ ሀረርጌ ውስጥ፣ ምዕራብ ሀረርጌ፣ ምስራቅ ሀረርጌ ውስጥ ይገኛሉና ይሄ ተምሳሌት የሚሆን ነው። ከተቻለ ሌሎች ክልል ቢሮ የግብርና ቢሮ ባለሙያዎችንና ኃላፊዎችን አምተን የተሞክሮ ሼር ለማድረግ ልምድ ልውጥ ለማድረግ ሁሉ እናስባለን። ምሳሌ ሊሆን የሚችል ትምህርት ሊሆን የሚችል የሰው እጅ ሰራው ብለን ለማመን የሚከብድ ምናልባት ቻይና ሄደን ባየት ብንችል እንጂ እንዲህ አይነት ነገር በኢትዮጵያ ሌላ ቦታ አየሁ ብዬ ማመን ማየት ማሰብ በጣም ይከብደኛልና እጅግ በጣም ይሄንን በዚህ መልኩ ከቀጠልን ድህነትን ታሪክ ማድረግ ለድርቅና ለጎርፍ ለምግብ ዋስትና እጥረት የተጋለጥንበትን ዘመን ታሪክ ማድረግ እንደምንችል የነዚህ አርሶ አደሮች እጅ የተባረከ ይሁን ምሳሌ ሆነውልናል ለማለት ይችላል። በአሁኑ ሰዓት አገራዊ የሆነ ያለፉት 20 ዓመታት የእርከን ስራዎች፣ የተፈጥሮ ሀብት እንክብካቤ፣ የደን ልማት በቅርብ ዓመታት የ5 ዓመታት የአረንጓዴ አሻራን ጨምሮ በአካባቢ ላይ ምን ተጽዕኖ አመጣ የሚለውን እያስጠናው ነው ያለሁት። በጣም የሚገርም ነገር ከ130 ቶን በሄክታር የሚጠፋውን የጎርፍ መጠን አሁን ከ10 ዓመት በፊት ወደ 56 አውርደናል። በአሁኑ ሰዓት 25 ቶን ብቻ ነው። 25 ቶን የአፈር መሸርሸርን ዜሮ ማድረግ አይቻልም፣ ተፈጥሯዊ ነው እሱ። ነገር ግን ከ10 በታች ማውረድ ይቻላል። 10 ነው ቶለራንስ ሌቭል ተብሎ የሚጠቀሰው። 10 ቶን አክሰፕተብል ነው። ከዛ በላይ ያለ በሙሉ በጣም ከፍተኛ የአፈር መሸርሸር ተብሎ ስለሚወሰድ እሱን ወደ 25 አውርደናል። አሁን ዛሬ 25 ቶን ፐር ሄክታር ነው በአጠቃላይ አገራዊ የሆነው 25 ቶን ፐር ሄክታር ነው። ይሄ ትልቅ አቺቭመንት ነው። ሁለተኛ የደን ልማታችንን በከፍተኛ ሁኔታ ጨምረናል። ከዚህ በፊት 2.7% የነበረውን አሁን ወደ 19.2% አድርሰናል። ይሄ ትልቅ አቺቭመንት ነው። ምናልባት ሀረርጌ አካባቢ ይሄ የቋሚ ሰብሎች ጫትን ጨምሮ ሌሎችም ቋሚ ሰብሎች የሚበዙበት አካባቢ ስለሆነ የመሬት ሽፋን ወይንም ቬጂቴሽን ከቨር ብለን የምንለው ሰፋ ሊል ይችላል። ግን አብዛኛው ይሄ የአመታዊ ሰብሎችን የሚያበቅሉ አካባቢዎች አሁንም ገላጣነት ይበዛል። የሀረር ተሞክሮ በዚህም በጣም ምርጥ ተሞክሮ ተደርጎ ሊወሰድ የሚችል ነው።